jungle audio jungle በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው መውሰዳቸው እየተሰማ ነው። የሹፌሮች አንደበት እንዳጋራው መረጃ በጥቃቱ የአውቶቡሱ ጎማና መስታወት በጥይት የተመታ ሲሆን አሽከርካሪውን መጎዳቱ ታውቋል። ስለ ጉዳዩ ከአካባቢው አስተዳደር መረጃ ለማግኘት የተደረገው ሙከራ አልተሳካም። ይህ የ43 ኪሎ ሜትር መንገድ ክፍል በተደጋጋሚ የእገታና ዘረፋ ወንጀል የሚፈጸምበት በመሆኑ መንገዱ ካለው አገልግሎትና ከችግሩ ግዝፈት አኳያ የሚመለከተው አካል ጥብቅ ጥበቃና ትኩረት ሊያደርግለት እንደሚገባ ነዋሪዎችና መንገደኞች በጽኑ ጠይቀዋል። የአማራ የኦሮሚያና የሶማሌ ክልሎችን በአዲስ መልክ የሚያደራጅ አዲስ የአስተዳደር ክላስተር ድልድል ይፋ ተደረገ። ኦሮሚያ ከ6፣ አማራ ከ4 እንዲሁም ሶማሌ ከ2 ክላስተሮች ይከፈላል። ቀደም ሲል የነበሩ ዞኖች ጠፍተው ወረዳዎች ተጠሪነታቸው በቀጥታ ለክላስተሮች ይሆናል። ሶስቱ ትላልቅ ክልሎች ማለትም የአማራ፣ የኦሮሚያና የሶማሌ ክልሎች አዲስ የአስተዳደር ድልድል የተደረገላቸው ሲሆን በእነዚህ መሰረት ክልሎቹ ዞኖቻቸውን አፍርሰው ወደ ክላስተሮች መከፋፈላቸው ታውቋል። ይህ አዲስ መዋቅር ከጎራባች ክልሎች የሚዛወሩ ወረዳዎችን የሚያካትት ሲሆን ሌሎች በለውጡ ያልተካተቱ የሀገሪቱ ክልሎች ግን ባሉበት እንደሚቀጥሉ ተገልጿል። መዋቅራዊ ለውጡ የአገልግሎት አሰጣጥን ለማሳለጥና የአካባቢዎች አስተዳደርን ትስስር ይበልጥ ለማጠናከር ያለመ እንደሆነ ተመላክቷል። እነዚህ አዳዲስ የተዋቀሩ ክላስተሮች በክልል ምክትል ፕሬዝዳንቶች የሚመሩ ሲሆን አደረጃጀቱም የብሔራዊ ምክክር ኮሚሽን የመጨረሻ ውሳኔ እስኪሰጥበት ድረስ ጸንቶ እንደሚቆይ ታውቋል። በአዲሱ ድልድል መሰረት በአማራ ክልል በአራት ዋና ዋና የአስተዳደር ክላስተሮች እንዲከፈል ተደርጓል። የመጀመሪያው የሰሜን አማራ ጎንደር ክላስተር ሰሜን ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ደቡብ ጎንደር ዞኖች ያቀፈ ሲሆን ከትግራይ ክልል ምዕራባዊ ዞን የተዛወሩትን ወልቃይት ጠገዴ፣ ጠለምት ወረዳዎችን ያጠቃልላል። ሁለተኛው የምስራቅ አማራ ወሎ ክላስተር ደቡብ ወሎ፣ ሰሜን ወሎ እና ዋግ ኽምራ ዞኖችን የያዘ ሲሆን ከደቡብ ትግራይ ዞን የተዛወሩትን ወፍላ፣ ራያ አላማጣና ባላ ወረዳዎችን በውስጡ አካቷል። ሶስተኛው የማዕከላዊ አማራ ጎጃም ክላስተር በነባሮቹ ምስራቅ ጎጃም፣ ምዕራብ ጎጃም እና አዊ ብሔረሰብ ዞኖች ሲዋቀር፣ አራተኛው የደቡብ አማራ ሸዋ ክላስተር በሰሜን ሸዋ ዞን እና ኦሮሚያ ልዩ ዞንን ይዞ ተደራጅቷል። በሌላ በኩል የኦሮሚያ ክልል ይበልጥ ቀልጣፋና አስተዳደርን ለመዘርጋት በሚያስችል መልኩ በ6 ዋና ዋና ክላስተሮች እንዲከፈል ተደርጓል። በዚህም መሰረት ማዕከላዊ ሸዋ ክላስተር ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ፣ ደቡብ ምዕራብ ሸዋ እና የአዲስ አበባ ዙሪያ ልዩ ዞን በአንድ ላይ ይዟል። የምስራቃዊ ክላስተር ምስራቅና ምዕራብ ሐረርጌ ዞኖችን ያካተተ፣ የደቡብ ምስራቅ ክላስተር ደግሞ የባሌ፣ ምስራቅ ባሌ፣ ምዕራብ አርሲና አርሲ ዞኖችን በአንድ ላይ አጣምሯል። የምዕራባዊ ክላስተር ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ እና ሆሮ ጉዱሩን ወለጋ ዞኖችን የያዘ ሲሆን ደቡብ ምዕራብ ክላስተር ጂማ፣ ኢሉባቡር እና ቡሎ በደሌ ዞኖችን አቅፏል። ስድስተኛው የደቡብ ክላስተር የቦረና፣ የምዕራብ ጉጂ እና የጉጂ ዞኖችን በውስጥ አካቶ ተዋቅሯል። በመጨረሻም የሶማሌ ክልል ለሁለት ራሳቸውን የቻሉ የአስተዳደር ክልሎች ወይም ክላስተሮች እንዲከፈል ተወስኗል። የመጀመሪያው የጂጂጋ የአስተዳደር ክልል ዋና ከተማውን ጂጂጋ በማድረግ ፋፋን፣ ሲቲ፣ ኤረር እና ጃራር ዞኖችን የሚያጠቃልል ነው። ሁለተኛው የጎዴ የአስተዳደር ክልል ዋና ከተማውን ጎዴ በማድረግ ሸበሌ፣ አፍዴር፣ ሊበን፣ ዶሎ፣ ቆሬላህ፣ መጎብ እና ዳዋ ዞኖችን በስሩ የሚያስተዳድር ተዋቅሯል። ከነዚህ ከተጠቀሱትና የወረዳ ሽግሽግ ከተደረገባቸው የተወሰኑ አካባቢዎች ውጪ ሌሎች የሀገሪቱ ክልላዊ መዋቅሮች ያለምንም ለውጥ ባሉበት እንደሚቀጥሉ ተረጋግጧል።
ሻዕቢያ ከፌዴራል መንግስት ጋር የመዋጋት አቅምና ድፍረት የለውም። ጌታቸው ረዳ አቶ ጌታቸው ረዳ አዲስ ተመሰረተ በተባለው የትግራይ የለውጥ ምክር ቤት ላይ ባደረጉት ንግግር ስለ ኤርትራ መንግስት ወቅታዊ አቋምና ወታደራዊ አቅም እጅግ ጠንከር ያለ ትንታኔ ሰጥተዋል። አቶ ጌታቸው በንግግራቸው ወቅት ሻዕቢያ ከፌዴራል መንግስት ጋር የመዋጋት አቅምና ድፍረት የለውም በማለት የኤርትራ መንግስት ከኢትዮጵያ የፌዴራል መከላከያ ሰራዊት ጋር ፊት ለፊት ለመጋፈጥ የሚያስችል ወታደራዊ ልዕልናም ሆነ የልብ ድፍረት ፈጽሞ እንደሌለው በይፋ ተናግረዋል። ይህ የአቶ ጌታቸው ንግግር በኤርትራ ድንበር አካባቢ በራያና በወሎ በኩል ስላለው ወቅታዊ የደህንነት ሁኔታ የሚነገሩትን የተጋነኑ ወሬዎች ሙሉ በሙሉ ለማፍረስ የታለመ ነው። አክለውም በአሁኑ ወቅት የሻዕቢያ ስጋት በትግራይ ህዝብ ላይ የስነ ልቦና ጫና ለመፍጠር ክልሉን ይበልጥ ለማዳከም የሚደረግ የፕሮፓጋንዳ አካል እንጂ ከፌዴራል መንግስት ጋር ወደ ቀጥተኛ ጦርነት ለመግባት የሚያስችል አቅም እንደሌለው ሀሳባቸውን ሰጥተዋል። ተመሰረተ የተባለው አዲሱ የለውጥ ምክር ቤት ይህንን ተጨባጭ እውነት በመረዳት በህዝባችን ላይ የሚጋረጡትን ማንኛውንም የውጭ ሆነ የውስጥ ስጋቶች በትክክለኛ መረጃና ስትራቴጂ ለመመከት በቁርጠኝነት እየሰራ መሆኑን የገለጹት አቶ ጌታቸው በትግራይ ህዝብ ስም የሐሰት ስጋትና ፍርሃት የሚነዙ አካላት አካሄድ በጽኑ እኮንናለሁ ሲሉ ተደምጠዋል። ግብጽ በግብርና ምርት ራሷን መቻል እንደማትችል ሊታወቅ ይገባል። አብዱል ፈታህ አልሲሲ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብጽ በግብርና ምርት ሙሉ በሙሉ ራስን የመቻል ግብ ላይ መድረስ እንደማትችል በይፋ አስታወቁ። ፕሬዝዳንቱ ይህንን የተናገሩት በአባይ ውሃ ከለማ በኋላ ተርፎ ወደ ሜዲትራኒያን ባህር የሚቀላቀለውን የግብርና ፍሳሽ ውሃ በማጣራትና ወደ በረሃማ ቦታዎች በመግፋት ለድጋሚ ጥቅም ለመዋል የታለመ ግዙፍ ፕሮጀክት በምርቃት ወቅት ባደረጉት ንግግር ነው። የ16 ቢሊዮን ዶላር ግዙፍ ፕሮጀክት ግብጽ በአሮጌው የአባይ ሸለቆ ግብርና ላይ ውሎ ተርፎ ወደ ሜዲትራኒያን ባህር የሚፈሰውን ውሃ ባህር ውስጥ ከመቀላቀሉ በፊት በመጥለፍና በማጣራት ለበረሃማው ጊዛ ግብርና ላይ እንዲውል የሚያደርግ የ800 ቢሊዮን የግብጽ ፓውንድ ፕሮጀክት በይፋ አስጀምራለች። ይህ ፕሮጀክት በዝቅተኛ ቦታ ላይ የሚገኘውን ያገለገለ የግብርና ፍሳሽ ውሃ እጅግ ግዙፍ በሆኑ የፓምፕ ጣቢያዎች በመታገዝ ወደ ከፍታማው በረሃ እንዲወጣ የሚያደርግ ነው። ፕሮጀክቱ የተበከለውንና ጨዋማ የሆነውን ውሃ በዘመናዊ መንገድ በማጣራት ለግብርና ምርት ዝግጁ ያደርጋል። ፕሬዝዳንት አልሲሲ በዚህ መድረክ ላይ ባደረጉት ንግግር ግብጽ ምንም ያህል ብትጥር በግብርና ዋስትና ራሷን መቻል እንደማትችል ለሕዝባቸው በግልጽ ተናግረዋል። ፕሬዝዳንቱ ሲናገሩ በግብርና ምርት ሙሉ በሙሉ ራስን መቻል ይቻላል ብላችሁ እንዳታስቡ፣ ቢያንስ እንደ ግብጽ ባሉ ሀገራት ምንም ያህል ብንጥር ራስን ሙሉ በሙሉ መቻል ፈጽሞ የማይቻል ነገር ነው ብለዋል። እኛ የፈለግነውን ሁሉ ለማምረት የሚያስችል በቂ መሬትና ውሃ ስለሌለን ራሳችንን ሙሉ በሙሉ መቻል አንችልም ብለዋል። የአሜሪካ የጦር መሳሪያዎች በኢራን እጅ መውደቁ ተገለጸ። የኢራን እስላማዊ አብዮታዊ ጥበቃ ጦር ከሰሜን ኢራቅ ድንበር ተሻግሮ ወደ ሀገሪቱ ሊገባ የነበረን እጅግ ግዙፍ የአሜሪካ ሰራሽ የጦር መሳሪያዎችና ጥይቶች ስብስብ በቁጥጥር ስር መዋሉን አስታውቋል። እነዚህ ልዩ ወታደራዊ መሳሪያዎች የተያዙት በምዕራብ ኢራን በኩርዲስታን ግዛት በምትገኘው ባናህ ከተማ ውስጥ ሲሆን ለዚህ ሴራ በሰሜን ኢራቅ የመሸጉ ጸረ ኢራን ቡድኖች ተጠያቂ መሆናቸውን ገልጿል። ቡድኖቹ መሳሪያዎቹን ዓለም አቀፉን ድንበር አቋርጠው ወደ ኢራን ግዛት ለማስገባት ያቀዱት በሀገር ውስጥ የሽብርና የማፍረስ ተግባርን ለመፈጸም እንደነበር የደህንነት ባለስልጣን አረጋግጠዋል። ይህንን ወታደራዊ ሴራ ያከሸፈው የኢራን አብዮታዊ ጥበቃ ጦር በጎረቤት ሀገር መሽገው ለሚንቀሳቀሱ አውታረ መረቦችና ተላላኪዎች እጅግ ከባድና ከፍተኛ ማስጠንቀቂያ ሰጥቷል። መግለጫውም የሀገሪቱን ደህንነት አደጋ ላይ የሚጥል ማንኛውንም አይነት እንቅስቃሴ በኃይልና በቆራጥነት እንደምንመክት እናስጠነቅቃለን፣ የምንሰጠው ምላሽ በእርግጥ ያጸጽታቸዋል ብሏል። የኢራን የድንበር ጥበቃና የሀገር ውስጥ ደህንነት ኃይሎች የሀገሪቱን ሉዓላዊነትና የፖለቲካ መረጋጋት ለማስከበር በአሁኑ ወቅት በተሟላ በከፍተኛ ዝግጁነት እንደሚገኝ አክሎ ገልጿል።